እኔ ባለትዳር ነኝ ባልተቤቴ ትንሽ የቀራ ነው አሁን ላይ ከቂራአት ርቋል ለምን አትቀራም ስለው እቀራለሁ ይለኛል ግን አይቀራም እኔን ምንም እንደማላውቅ ነው የሚያደርገኝ ሰለምቴ በመሆኔ ብቻ እንጂ ባለኛ አቅሜ ቂራአት ላይ እየታገልኩ ነው እና ፍቺ መጠየቅ እችላለሁ ወይ በዚህ ሁኔታው ከቀጠለ ትላለች ጀዛከላሁ ኸይረል ጀዛ እህታችን ዕውቀት ላይ ያላት ጥማት የሚፈልጉት መስፈርት አድርገው የሚመጡት ይሄ ነው አሁን አንዳንድ ነገር ዝም ብየምላችሁ ምንድነው ወንዶቹ ሲገቡ ቂራአት ቻናል ላይ ያገኟቸዋል ቂራአት ነው እንቀራ ኦንላይን እስኪና ግባ እስኪንሟጠር ሲሉ ያዋቸዋል ለጋብቻ የሚፈልጓቸው እዛ ላይ ብርታታቸውን ያዩ ነው እነዚህ ደግሞ ስዕል ናቸው ብዙዎቹ የሆነ ገበያው እስከሚደራላቸው ድረስ ነው ገበያውን መቆጣጠራቸውን ሲያው ለሽላሉ ተመልሰው የተወሰነ ሳምንት ጀለብያ ለብሶ የሚመጣለ ትዳር ለማግኘት አዑዙ ቢላህ ይኸው እንደነዚህ ነው አጣሩ ምንላችሁ ኢንሻአላህ አሁን ፍቺ እንደመጠየቅ ፍቺ ጠይቄ አይደለም እኔ አቂዳው ላይ ከወረደ ሶላተል ጀማዓ ላይ ከወረደ ዒባዳ ላይ ዝቅ ያለ ከሄደ ፍቺ መጠየቅ ትችያለሽ ቂራአት መቅራትን ሸርጥ አድርገሽ ገብተሽ ከሆነ መጠየቅ መብትሽ ነው ምንም ይከለክልሽ የለም ይሄንን ነገር ግን በትንሽ በትልቁ እየተነሳቸው ፍቺ ለመጠየቅ አትሩጡ ምን አድርጊ ምከሪ አስመክሪ ቂራአት ላይ መስፈርት አድርገሽለት ገብተሽ ከሆነ ትችያለሽ ከዛ ውጭ ደግሞ ከቂራአቱ ባሻገር ምናልባትም ቂራአት የትዳር ሩክን ማዕዘን ባናደርገው አቂዳው ላይ እየደከመ ከሄደ ዒባዳ ላይ እየደከመ ከሄደ ሶላተል ጀማዓ ላይ አብዛኛውን ጊዜ ቂራአት ላይ የሚደክም ሰው ሶላተል ጀማዓ ይደክማል ሶላተል ጀማዓ ላይ እየደከመ ከሄደ ፍቺ መጠየቅ አያስፈልግም ይሄ በቃ አያስፈልግም እንደዚህ አይነት አያስፈልግም መጠየቅ ትችያለሽ ግን እንደ መብት ሳይሆን እንደ ትዳር ክብር ዝም ብዬ ምክር መሰጠሽ መጀመሪያ ይመከር ይነገረው ታውበይ ይጀምር ወንድሞችም ይምከሩ ይቅራ ጀዛከላህ እንደዚህ አይነት እህቶች አላህ ያብዛቸው እንደዚህ ዒልም ላይ ፍላጎት ተመልከቱ አብዛኛው ሰልመው የሚመጡ እህቶችና ወንድሞች እኛ ከነባሮቹ በላይ ይቆያሉ ነባር ባይባልም እነሱ ባይተዋት እኛ እንግዲያ ተቀባይ እንደዛ አይነት ሳይሆን ቤቱ የሁላችንም ነው እስልምናው ዛሬ ገብታ ዛሬ ልትበልጥ ትችላለች በደረጃ ስንታለ የሾቀ ስንታለ የወረደ ግን በሲድቅ በከልባቸው ይገቡበታል እኮና ለለውጥ ይነሳሉ የለውጥ እህቶችና የለውጥ ወንድሞች ናቸው እነዚህን ልናበረታታቸው ይገባል ከጎናቸው ልንቆም ይገባል አላህ ያበርታል ኢንሻአላህ ጀዛከላሁ ኸይረል ጀዛከላህ ለመጠየቅ እንደ ፍቺ ጥየቃ የተቀመጠልን አለ መጠየቅ የሚቻልበት ማለት ነው امرأة ثابت بن قيس በሰፊ ባለፈው ተናግሬያለሁ የثابت بن قيس ባለቤት ነብዩን አለይሂ ሰላቱ ወሰለም ثابت بن قيس ما اعتب عليه في خلق ولا دين እኔ በሃይማኖትም ሆነ በخلق በስነ ምግባሩ ምንም የምተቸው ነገር የለም ማለቻቸው ولكن اكره الكفر في الاسلام ነገር ግን እስልምና ውስጥ ከገባው በኋላ ክህደት መፈጸም ያስጠላኛል ባሌ ላይ ክህደት መፈጸም የለብኝም ያ ማለት ምንድነው በቃ ኩፍር ኒዕማ ወይም ደግሞ ወደ ኩፍር የሚገፋፋይ ነገር ወይም እያሉ አህሉ العلم የተለያየ ተነታኔ ይሰጡታል ወይንም የባልነትን ሌላ ነገር መሸፈን የለብኝም ማለት እና አተሩዲና عليه حديقته በቃ መልኩ አላማረኝም ነው ያለችው መልኩ አላማረኝም አልተመቸኝም በቃ እኔ የሱን ሐቁን እንዳልደብቅበት ሐቁን እንዳልበላው እላለሁ እሰጋለሁ አለች ማለት ብዙ ጊዜ ባሎቻቸውን የማይወዱ ሴቶች ሁሉ ነገሩ ስተት ነው የሚሆንባቸው ሌላ ነው አእምሮአቸው ውስጥ ያለው ልብስ ቢሰጣቸው ቢሸልማቸው ቢገዛላቸው ምን የፈለገ ነገር በቃ እንዳያደርጋለሁ ግን ውስጧ ጠልቶ ስለተቀመጠ ሁልጊዜ እንደከፋና ኮፍ ብላ ነው የምትቀመጠው በቃ ምንም ደስ አይላትም ምንም ይሄ ነገር ከመጣ ብዙ ጊዜ ባሎቻቸውን ይበድላሉ እንደዛ አይነት ሴቶች ስለዚህ ፍቺ መጠየቅ ትችላለች እዛን ጊዜ አሁንም ይሄንን አለቻቸው ለመላእክተኛው ለነብዩ አለይሂ ሰላቱ ወሰለም ሲነግሩት ያ ረሱላህ ሐዲቀቲ አታክልቲ አላቸው አታክልቱን ተመልሻለሽ አሏት ቃለተና አመለሰለታለሁ አለ መለሰችለት ይቅበል الحديقه وطلق تطلق አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ይሄ አለ እና
የተለያየ ነገር ያደርጋሉ ምናልባት አሁን ፍች ለመጠየቅ የሚጋብዙ አለበለዚያ ፍች መጠየቅ እኮ ክልክል እኮ ነው ራኢሐተል ጀነት ራሱ የሚከላከል ነብዩ አለይሂ ሰላቱ ቃል ረሱላህ ሰለላሁ ዐለይሂ ወሰለም አዩማ ምራአትን ሰአለት ዘውጀሃ الطلاق من غير ما بأس فحرام عليها رائحة الجنة رواه أبو داود والترمذي وغير ما صح علامة الألباني رحمه الله تعالى ምንም ችግር በሌለው ነገር በውሃ ቀጠነ ትዳር ለማፍረስ የምትሯሯጥ ሴት የጀነትን መዓዛ ታገኝም አሉ ረሱል አለይሂ ሰላቱ ወሰለም ከባድ ነው ዝም ብላችሁ ተነስታችሁ ፍቻ ጠይቁ ጊዜ ይኖራችሁ ለምሳሌ ፍች መጠየቅ የሚቻልበት አጅዙ ዘውጃ عن القيام بحقوق الزوجة የባልን የሚስቱን ሐቅ መጠበቅ የማይችል ከሆነ በቀለብ በሙዓሸራ በቤት በተለያየ ነገር የማይችል ከሆነ አንድ ሁለተኛ ኢሃነቱ ዘውጅ ለዘውጀቲ ቢበር ሚስቱን የሚደበድብ ከሆነ እናቷን የሚሳደብ አባቷን የሚሳደብ ቤተሰቧን የሚያዋርድ እሷን ዝቅ የሚያደርግ ከሆነ ፍች መጠየቅ ትችላለች መብቷ ነው እዚህ ጋር እንዴት ይኖራል ሌላ እንደዚሁ اذا تضررت بسفر زوجها ባሏ ሩቅ አገር ሄዶ የምትቸገርና ፊትና ላይ የምትወድቅ ከሆነ የዛን ጊዜ ፍች መጠየቅ ትችላለች መብቷን وكذلك اذا احس زوجها مده طويله እንትን ከሆነ ብዙ ለረጅ اذا حبس زوجها مده طويله ለረጅም ጊዜ እስር ቤት ከገባ መጠየቅ ትችላለች ይሄ አሁን እንደ መብት ነው እንደ ምክር ሳይሆን እንደ መብት ይነገራታል እንደ ምክር ትዳርሽ ላይ ጠንክሪ ነው የምትባለው اذا رأت المرأة بزوجها عيبا مستحكما مهان بيهونبات مولد يفلقالو كالج متيق تشلالج وكذلك እንደዚሁ ባለቤቷ حرام ላይ ሙዚቃ የተለያየ ከባኢር الذنوب ላይ የሚዘወትርና እንደዚህ በግልጽ ካየችበት ፍች መጠየቅ ትችላለች ጫቃሚ ከሆነ ታው እንቢ ካለ ፍታኝ ለቅ አይኑር ጫቃሚ ጋር ሲጋራ የሚያጨስ ከሆነ ምን የመሳሰለ وكذلك اذا وجد في نفسها نفرة وسطا كششبات متيق تشلاي وسطا كشش بغضا ማለት ለምሳሌ تبغضه بغضا مثل ان تبغضه بغضا شديدا በጣም ተጣላውን ይመስል ያን ጊዜ ፍች ብትጠይቅና ብትገላገል ይሻላል ብለው ይሄንን አህለ العلሞች ያመጣሉ ይሄንንም የመሰለ ያው ሌሎችም ይኖራሉ ምናልባት ግን በትንሽ በትልቁ ፍታይ የተሻለ ለመፈለግ እንደዚህ አይነት ነገር ውስጥ እንዳትገቡ አደራ ነው የምላችሁ والله اعلم